ስለኛ እንድናወራ ነው። ያጋጠመን ያለው ችግር ምንድነው? ከየትስ መጣ? ለወጣቶች አስቻይ የሚባል ኢንቨስትመንት አለመኖር። ለወጣት የሚጠቅም ሐሳብ ይዞ የመጣ ማንኛውም ሰው ይሁን ማድመጥ ያስፈልጋል፣ ማጋራት ያስፈልጋል፣ ማድረግ ያለብንም ማድረግ ያስፈልጋል። ወጣቶች ዛሬ ላይ የት ናቸው? ቴዲ እንዴት ነህ? ሰላም ነው። ሙዚቃ ደህና ነው ወይ? እግዚአብሔር ይመስገን። አለን። ዛሬ ለምን ተገናኘን? ዛሬ ልናወጋ ተገናኝተናል። ልናወጋ አገባ እንዴት ቴዲ? ኧረ በፍጹም ለነገሩ እንዴት ታገባለህ? በዚህ ሶሻል ሚዲያ ሰው ቴዲ እንግዳችን ስለሆንክ አመሰግናለሁ። እስኪ እኔ በደንብ አውቃለሁ፣ ግን ለማያውቅ ኦዲየንስ ማን እንደሆንክ እስኪ ንገረንና እንጀምራለን። እሺ፣ ስሜ ቴዎድሮስ ታሪኩ እባላለሁ። በሙያዬ የህግ ባለሙያ ነኝ። ሲቀጥልም ያው አንዳንድ ሀሳቦች ላይ መወያየት መነጋገር የምወድ አንድ ወጣት ሰው ነኝ። ታነባለህ? እሞክራለሁ። ትሞክራለህ? እኔ ምስጋናው ተመስገን እባላለሁ። ዛሬ እንግዲህ እንዳደርገ የፈለኩት አንድ ጉዳይ ላይ እንድናወራ ነው። ስለኛ እንድናወራ ነው። ስለኛ ስለ ወጣቶች እንድናወራ እና ኢትዮጵያ ውስጥ ያሉ ወጣቶች እያጋጠማቸው ያሉ ችግሮችና መፍትሄዎቻቸው ምንድን ናቸው? እያጋጠመን ያለው ችግር ምንድን ነው? ከየትስ መጣ የሚለው እንድናወራበት ነው። በዋናነት መግቢያችን የሚሆነው ወጣቶች ዛሬ ላይ የት ናቸው? በምን ሁኔታ ላይ ይገኛሉ? እና ወጣቶች ዛሬ ምን አይነት ተግዳሮቶች እያጋጠሙቻቸው ነው? የሀገሪቷ ችግር ወደ ወጣቶች እንዴት እያዘነበለ ነው የሚለውን እንድናወራ ነበር የፈለኩት። ወጣቶች እንዴት ታያቸዋለህ? ወጣቶች ምን አይነት ሁኔታ ውስጥ ነው ያሉ? አካባቢ ላይ ያየው፣ ሶሻል ሚዲያ ላይ የተገንዘብከው ምን አይነት እይታ አለ? ያው ወጣት በተለያየ ጊዜ በተለያየ ሁኔታ የተለያየ ተግዳሮት የሚያጋጥመው በየዘመኑ የተለያየ ፈተና ውስጥ የሚያልፍ የእድሜ ክልል ወጣትነት ብዙ ቻሌንጆች ያሉበት ጊዜ ነው እና አሁንም በዚህ ጊዜ ወጣቶች በብዙ ጉዳይ ቻሌንጅ እየተደረጉ ነው ብዬ ማምንበት ሁኔታ ላይ ነው ያሉት ወጣቶች ወይም ያለ ነው። እኔም የዛ አካል ስለሆንኩ ማለት ነው። ስለዚህ አይተንቻርጅ ታላ ብቻ በዚህ አይነት ሁኔታ ውስጥ ነው የሚገኘው ወጣቱና በኢኮኖሚው ሁኔታ ባለው በፖለቲካው ችግር እንዲሁም በሌሎች ሁኔታዎች በብዙ ፈተና ውስጥ እያለፈ አንዳንድ ተስፋ መቁረጦችም ምናምን ብቻ በጣም ከባድ ሁኔታ ውስጥ እንዳለ ይሰማኛል። ወጣቱ ከባድ ሁኔታ ውስጥ እንዳለ ይሰማሃል? እኔም በጣም የምጋራው ሀሳብ ነው። ወጣቱ በተለያየ መንገድ የስራ ለማግኘት ስራዎችን አለመቀጠር፣ በጣም ከፍተኛ የሆነ የኢኮኖሚ ግሽበቱ ያመጣበት ጣጣ፣ አገሪቷ ውስጥ ያሉ የተለያዩ ቀውሶችና ያሉ የታጠቁ ኃይሎች ስትራግል እነሱን የመውሰድ እና በተለያየ ሁኔታ ደግሞ ሶሻል ሚዲያ ላይ የሚያየው ነገር የሚፈጥርበት ዲፕሬሽን እጅግ በጣም አንገብጋቢ እና ውስብስብ የሆኑ ችግሮች አጋጥሞት ያለ ወጣት ነው ብዬ ነው የማስበው። በተለይ በዚህ ሰዓት ወጣቱ በጣም በትልቅ የራሱን የማስጨነቅ እንዲሁም በተለያዩ ሁኔታዎች የመጎዳት ሁኔታዎች አሉ። ወጣቱ ችግሮች ለእኔ ያለ ነው ካልነው ምን አይነት ችግሮቹ ከየት ይመነጫሉ የሚለውን ብናስብ እና በተለይ ወጣቱ ጋር እንደምታየው አንተ ወጣቱ ላይ የምታየው ችግር ራሱ ወጣቱ ጋር የምታየው ችግር ምንድን ነው? ከራሱ ጀምረን ወደኋላ ደግሞ ወደ ውጭ ወደ ፖለቲካው እና ወደ ኢኮኖሚው ብንሄድ ጥሩ ይመስለኛል። እሺ፣ ያው ወጣቱ ጋር ያለው ችግር በመጀመሪያ ደረጃ ምን ይፈልጋል፣ ምን መሆን ይፈልጋል፣ ወዴት መሄድ ይፈልጋል የሚለውን ነገር ጥርት አድርጎ አለማወቅ አንዱ ችግር ነው ብዬ አስባለሁ። ነገ መዳረሻውን በደንብ አለማወቅ አንደኛው ችግር ነው ብዬ አስባለሁ። ሁለት ደግሞ ይሄን ካለፈ ቀጥሎ ደግሞ የሚመጡ ነገሮች አሉ። ያን ለመሆን ወደዛ ነገር ለማድረግ ደግሞ የሚያስፈልጉ ነገሮች አሉ እና ያን ለማድረግ ደግሞ ትንሽ የኢነርጂ ችግር አለበት። ያን ነገር ማድረግ ያለበትን ነገር ሁሉ ለማድረግ መስዋዕትነቶችን ለመክፈል ሌሎች ጉዳዮችን ለማድረግ ትንሽ ያን ነገር የመሸከም ችግር አለበት እና ከአንዳንድ ተነስቶ የሆነን የሚያስበውን የሚፈልገውን ነገር መሆንን ነው እንጂ የሚፈልገው በምን አይነት መንገድ ያልፋል፣ በየት አይነት መንገድ ይሄዳል የሚለውን ነገር በደንብ ያን ነገር ለመሄድ አለመፍቀድ፣ ድንገት ተነስቶ የሆነ ነገር መሆን፣ ድንገት ተነስቶ የሚያስበውና የሚያልመው ነገር ላይ እንትን ማለት ይፈልጋል እና አሁንም ከሶሻል ሚዲያው ጋር ተያይዞ ድንገት ተነስተው በሆነ አይነት እድል የፈቀደችላቸው ሰዎች ሀብታም ሲሆኑ ያለ እና በቃ እንደዚህ በቀላሉ ሀብታም መሆን ይቻላል፣ እንደዚህ በቀላሉ የሆነ ነገር መሆን ይቻላል፣ ከአንዳንድ ተነስቶ ጋዜጠኛ መሆን ይቻላል። በቃ የሆነን ነገር ከመሬት ተነስቶ ድንገት መሆንን ይፈልጋል እና ያን ለመሄድ ያን ለማድረግ ግን የሚያስፈልገውን ጉልበት ግን ለማውጣት ፈቃደኛ ለመሆን ችግር በተወሰነ ደረጃ ይስተዋልበታል። ግን ቴዲ እዚህ ጋር ላይ የምስማማቸው ሆኖ የወጣቶች የመሻትን ማወቅ መዳረሻን አለማወቅና
ለመዳረሻ ደግሞ የሚያስችሉ ስንቆችን አለመያዝ፣ በዛው ልክ የሚያስችሉ እርምጃዎችን አለመራመድ እንደ ችግር የሚታይ ሆኖ ነገር ግን ይሄን ላድርግ ቢሉ ወጣቶች ይሄ የሆኑበት ምክንያት በተለይ በዚህ ዘመን ይሄ እንዲሆኑበትና ይሄን የመረጡበት ምክንያት አስቻይ ሁኔታ ኤንቫይሮንመንት ላይ ስለሌለ አይደለም ወይ? ለምሳሌ ደርሶ ማደግን የሚፈልጉበት ምክንያት ለመስራት የሚያስችል ኤንቫይሮንመንት ባለመኖሩ አይደለም ወይ? ምክንያቱም ችግሩን ወደ ወጣቶች ሩት ኮዙን በምናይበት ጊዜ ወጣቶቹ እውነት ለስራ የሚመች ለመንቀሳቀስ የሚመች ፖለቲካዊ፣ ማህበረሰባዊና ኢኮኖሚያዊ ሁኔታ አስቻይ ሁኔታዎች ኑረው ነው ወይስ ደግሞ እንደዛ እንዲሁ ደርሶ የመጣ ነው ወይ ይሄኛው? ምክንያቱም ክሊር ለምሳሌ አንድ ወጣት ክሊርሊ መሆን የሚፈልገውን ነገር ቢያስብ ኦኬ መሆን ለሚፈልገው ነገር የሚሄድባቸው እርምጃዎች ምንድነው መሰናክሎች የሉትም ወይ? ሁሉን አቀፍ መሰናክሎች የሉትም ወይ? ማህበረሰቡ፣ መንግስት እንዲሁም ሌሎቹ ሁኔታዎች የጸጥታ ሁኔታ እንደምታውቀው እነዚህ ነገሮች የሉም ወይ? እነዚህ የሚያስችሉ እርምጃውን ለመራመድ የሚያስችሉ ሂደቶች ስለሌሉ አይደለም ወይ ወደ ደርሶ ሀብታም ወደ መሆን እና ደግሞ ምንም አይነት ይፈርት ወደ አለማድረግ የሄደው እንዴት ተባለ? አዎ ያው ሁሉ ነገር የተመቻቸው ሁኔታ አይደለም ያለው። በጣም ከባድ ሁኔታ ውስጥ ነው ያለው ወጣቱ። ነገር ግን የራስህን ሩጫ ሮጠ የራስህን መንገድ ሄደ ነው ሌላ ነገሩን ማንሳት የምትችለው እና ከዛ ነገር መነሳት አለበት በሚል ሀሳብ ነው የተነሳው እና ግን ከዛ ሲቀጥል ለመስራት ቢፈልግን አስቻይ የኢኮኖሚ ሁኔታ አለ ወይ ብለህ ስታስብ ይህን ማድረግ የሚያስችል ሁኔታ የለም። ለምሳሌ ወጣቱ ማድረግ የሚፈልገውን ነገር አውቆ ያንም ለማድረግ አቅም ኖሮት ግን ያን ለማድረግ ደግሞ የሚያስፈልገው ለምሳሌ ገንዘብ ሊያስፈልገው ይችላል እና ያን ገንዘብ ግን የሚያገኝበት መንገድ የለም። ለምሳሌ ስራ ፈጣሪ ሆኑ፣ እንደዚህ ሆኑ፣ እንደዛ ሆኑ የሚባል ነገሮች ይነገራሉ ከመንግስትም ከሌሎችም መንገድ። ነገር ግን አንድ ሰው ስራ ፈጣሪ መሆን ቢፈልግ ያው ስታርታፕ የምንለው ማለት ነው ከመነሻው መነሳት ቢፈልግ ይሄን ለማድረግ የሚያስችል ካፒታል ያገኛል ወይ ብለህ ስታስብ እሱ በጣም ከባድ ነው። አንድ ሰው በአንድ ሌሊት የሚያወጣው ገንዘብ በአንድ ሌሊት ሰው በሚሊየንስ ያወጣል እና አንድ ግን ወጣት የሆነ ቢዝነስ ለመጀመር ፈልጎ 100 ሺህ ብር 200 ሺህ ብር የሚሰጠውን ሰው አጥቶ በተቸገረበት ሁኔታ ውስጥ ነው ያለው እና የገንዘብ ያው ሀገራችን ደሃ ሀገር ናት። ገንዘብ አቅም አንጻር የሪሶርስ ምናምን እሱ እንደተጠበቀ ሆኖ እንደዛ ነው ማምነው። ያም ሆኖ ግን ያለውንም ገንዘብ ያለውንም ሪሶርስ በበቂ ሁኔታ እየተጠቀምንበት ነው ብዬ አላስብም እና የሆኑ ባለሀብት ነን ባለጸጋ ናቸው የሚባሉ ሰዎችም ያላቸውን ሀብት ያላቸውንም ጸጋ ለማሳየት ወይም ደግሞ ይሄ በሀብት ላይ ሀብት ለመጨመር የሚያደርግ ጉዞ እንጂ ይሄኛው ሀብታቸው ሌላውን ሰው የሚጠቅምበትን መንገድ የሚያሳይ ወይም ደግሞ በዛ መንገድ የሚሄዱበት አይነት ሁኔታ አይደለም ያለው እና ገንዘብን አለ ግን ያለውን ገንዘብ ደግሞ ምን አይነት የት ቦታ ኢንቨስት መደረግ እንዳለበት የወጣቱን ችግር ከመፍታት አንጻር እንዲሁም ሌሎች ሁኔታዎች ላይ እንትን ለማድረግ አይሞክሩም። እንደዛም ሲያደርጉ አይስተዋልም እና የገንዘብ ችግሩ እንዳለ ሆኖ ግን ለአንዳንድ ሰው ቅድምም አግብተሃል እያልክ ስጠይቀኝ ነበርና አንዳንድ ሰው ለሽምግልና እኮ አንድ አበባ ለመላክ 2 ሚሊዮን 3 ሚሊዮን እየገዛ ባለበት ሁኔታ ግን አንዳንድ ሰው ደግሞ ቢዝነሱን ለመጀመር የሚያስፈልገውን ካፒታል አጥቶ ሲቸገር ነው ያለው። ያ በጣም አሪፍ ሰው ወደሱ የገባውበት ይህን ጥያቄ ጠየቁበት ምክንያት ችግሩ ወጣቱ ላይ ብቻ ሳይሆን ወጣቱ ላይ ራሱ የተፈጠረው ችግር መነሻ ሌሎች ምክንያቶች አሉ በሚል ነው። አንተም ስለነካካው እስኪ የኢኮኖሚያችን ባለሀብቶች ገንዘባቸውን ማኔጅ የሚያደርጉበትና የኢኮኖሚ ፍሰታችን እኔ በተለይ ሀገራችን ደሃ ናት ብዬ አላስብም። ሀገራችን ሀብታም ናት፣ በሪሶርስ ሀብታም ናት፣ ግን ደግሞ በማስተዳደር ድሃ የሆነች የአቅምና የማኔጅመንት ችግር አለባት ብዬ ነው የማስበው። ሀገራችን ሲባል ግለሰቦችና ባለሀብቶች ላይ ይሄዳል። ከአንዳንድ ባለሀብቶችና ከአንዳንድ ሰዎች ባሻገር ሌሎቹ ሀብትን ማኔጅ የሚያደርጉበትን ሁኔታዎችን እስኪ ስለ መሸታ ቤቶች ቆይታ ገንዘብ ስለሚፈስበት የኮንሰፕሽን ኤንቫይሮንመንት እናስብ እስኪ። ለምሳሌ ስለ መሸታ ቤቶች ቦሌ ላይ፣ አዲስ አበባ የተለያዩ ቦታዎች ላይ አንድ ባለሀብት ገንዘቡን ማኔጅ ስለሚያደርግበት ሁኔታ በጣም ኤክሰሲቭ ስለሆኑ ሌግዠሪ ፕሮዳክት ኮንሰምፕሽኖች እናስብና እነዚህ የሌግዠሪ ኮንሰምፕሽኖች የሚወጣባቸው ገንዘብ እና ወጣቱ ፌስ እያደረገው ያለው የፋይናንስ እጥረት እንዴት ታያለህ የሚለውን እስኪ ብንወያይበት። ያው
ከገንዘብ አንጻር አሉ የሪሶርስ ችግር አለ ብዬ እኔም ፐርሰናሊ አላምንም። ግን እነዚህን ሪሶርሶች እንዴት ነው ለምንድን ነው የምንጠቀማቸው የሚለው ላይ እሱ ላይ ችግር አለብኝ እኔም እስማማለሁ። ይህም እየሆነ ያለው አንዳንድ ያው ባለሀብቶችም ገንዘቦቻቸውን የሚጠቀሙበትንም መንገድ አለማወቅም የፋይናንሻል ሊትሬሲ ችግር አለ ብዬ አምናለሁ። እና ፕላስ ደግሞ ገንዘብ ያላቸውም ሰዎች ገንዘባቸውን ምን ላይ ነው ኢንቨስት የሚያደርጉት? አሁን በጣም ከማህበረሰብ ተቀባይነት ለማግኘት እንደ ሀብታም ኮንሲደር ለመደረግ ገንዘብህን የሆነ ተቸገርኩ ብሎ ለሚያለቅስ በአዘኔታ የሚደረግን ነገር ሲያደርጉ እናያለን። ነገር ግን አንድ ሰው ቢዝነስ ለመጀመር አስቦ የሆነ ህይወቱን ለመቀየር አስቦ የሆነ አይነት ገንዘብ ቸግሮኛል ኢንቨስት አድርጉልኝ ሲል ግን ያንን የቢዝነስ አይዲያ አምኖ ኢንቨስት የሚያደርግበትን የለም። የግድ ባንኮቻችንም ለማን ነው የሚያበድሩት? ህንፃ ላለው የሆነ ነገር ላለው የሆነ ኮላተራል ለማስያዝ ለሚችል ወጣቱ ደግሞ በዚች እድሜ ምንም አይነት ኮላተራል የለውም እና ማስያዝ በማይችልበት ሁኔታ ላይ ያ ነገር ሪኳር ይደረጋል እና ያም መሆኑ ችግር እየፈጠረበት ነው ብዬ አስባለሁ። እና እንደዚህ አይነት ችግሮች ናቸው የያዙት። ኢኮኖሚው ችግሩና ኢኮኖሚው ማኔጅ የሚደረግበት በተለይ ፕራይቬት ኢኮኖሚው ማኔጅ የሚደረግበት ሁኔታ ነው ያየን። በኋላ ላይ ወደ ፖለቲካው ስንሄድ መንግስት ያለውን ኢንጌጅመንት ኢኮኖሚው ላይ ያለውን ነገር እናያለን። በዋናነት ላነሳ የፈለግኩት ለወጣቶች የሪሶርስ ማጠርስ ብቻ ሳይሆን ባለሀብቶች ለወጣቶች አስቻይ የሚባል ኢንቨስትመንት አለመኖር ኢንስቴድ ኦፍ ዛት ግን እጅግ በጣም ሌክዠሪ ለሆኑ ፕሮዳክቶች በጣም ሌክዠሪ ለመሆኑ ወጣቶችን ሊያሳትፉ የማይችሉ ኢንቨስትመንቶች ላይ ፎከስ ማድረግ። ለምሳሌ እጅግ በጣም ውድ መኪና መግዛት ችግር የለውም፣ ውድ መኪና መግዛት ተስፋዬ፣ ግን ለታይታ ብቻ እንዲሁም ገንዘቡ አንድ መኪና ላይ ኮንሱም ልታደርገው በቃ ሪኢንቨስት አድርጎ ለሌሎች ላይ ጥቅም በሚችል ሁኔታ ላይ ማዋል። በጣም ቅንጡ የሚባሉ ቪላዎችን መገንባት፣ በጣም ቅንጡ የሚባሉ ምናልባት 2-3 ቪላ አንድ ሰው አንድ ቦታ ነው የሚኖረው ካላከራየው በስተቀር እንደ ኢንቨስትመንት ሊታይ አይችልም። ስለዚህ ቅድም ያልከው የባለ ሀብቶቻችን የፋይናንሻል ሊትረሲ እጥረትና የኢንቨስትመንት ሁኔታ ወጣቱ አሁን ላይ ላለበት ችግር ለስራ ማጣት። ምክንያቱም ለምሳሌ አንድ ባለሀብት በ100 ሚሊዮን አውጥቶ ቪላ 2 ሰው ሊኖርበት የሚችልበትን ቪላ ከሚሰራ ይልቅስ በ100 ሚሊዮን 20 እና 30 40 ሰዎች ሊቀጥሩ የሚችሉበትን እንዲሁም ራሱ በየቀኑ ልጆቹ ዴይሊ ካሽ ሊያገኙ የሚችልበትን ኢንቨስትመንት ክሬት ማድረግ ይችል ነበር። ይህ አለመኖር እንዲሁም ደግሞ ኢቨን ገንዘቦቻችን እጅግ በጣም ሌክዠሪ ለሆኑ ኮንሰምፕሽኖች ለምሳሌ ፎር ሲንግል ሻት 2 ሚሊዮን የሚያወጡ ባለሀብቶች ባሉበት ሀገር እንዲሁም በጣም ለሌክዠሪ ለምሳሌ የመዋቢያ ሴቶቻችንን በምናይበት ጊዜ ለመዋቢያ የሚያወጡት እጅግ በጣም ሌክዠሪ ፕሮዳክትን ማየት እንችላለን። ገንዘባችን የገንዘብ አቅም ወይ ደግሞ የሪሶርስ አቅም የለም ሳይሆን እኔ የማምንበት ገንዘቡን የሚያገኙት ሰዎች ኢንቨስት የሚያደርጉበት ኢንቫይሮንመንት ኢንካም ጀነሬት የሚያደርግ ሳይሆን ኮንሱም አድርጎ በቃ እዛ ጋር የሚያልቅ ነው። 2 ሚሊዮን ይመጣል፣ 2 ሚሊዮን ኮንሱም ይደረጋል። 2 ሚሊዮን ኢንቨስት ተደርጎ ጀነሬት የሚያደርገው ኢንካም ባለመኖሩ ወጣቶች ችግር የተፈጠረባቸው ይመስለኛል። የሌክዠሪ ፕሮዳክት አጠቃቀማችንና ወጣቱ ላይ የሚፈጥረውን ኢምፓክት ስራ ለማግኘት ብቻ ልናየው አንችልም። ወጣቱ ከዛኛው ህይወት ጋር ራሱን ሪሌት ማድረግና ሌክዠሪ ፕሮዳክት መጠቀም አስፈላጊ እስኪመስል ድረስ አስገዳጅ እስኪመስል ድረስ ራሱን ኮምፔር የሚያደርግበት ሁኔታ አለና ከዚህ አንጻር የተወሰነ ነገር ብትለይ እኮ ምን አለ። አሁን ለምሳሌ ያው ሰው ሀብትን ወይም ደግሞ ገንዘብን ሲያገኝ መጀመሪያ ራሱን ለመጥቀም ነው፣ ከዛ ሲቀጥል የሚሄድበት ይሄዳል እና ገንዘቦችን በሚያገኝበት ጊዜ ሀብታም የሚባለው ማህበረሰብ ምንድን ነው የሚያደርገው? ሌክዠሪ ነገሮች ላይ ነው ኢንቨስት የሚያደርገው። ኢንቨስትመንት አይደለም፣ እዛ ላይ ነው ገንዘቡን የሚያወጣው እና አንድም ከድህነታችን የመጣ ነው ብዬ አምናለሁ እና የሆነ ድህነትን ተበቀልኩት አይነት ሀሳብ እንትን እንደሚል አስባለሁ እና ግን ያንን ገንዘብ ይዞት ሌላ ነገር ላይ ኢንቨስት ቢያደርገው ሪተርን የሆነ የተሻለ ነገርን መፍጠር ይችላል። ግን በቃ ገንዘብ ታገኛለህ፣ የሆነ ነገር ላይ ታውለዋለህ፣ በቃ ከዛ ያኛው ረጅም ጊዜ የሚቆይ ገቢን ያመጣልሃል። ለምሳሌ የሪል ስቴት ቢዝነስ በጣም አዋጭ ነው። ኢኮኖሚስቶች በደንብ ሊያወሩት ይችላሉ። እንደዛ ነው። እንደዛ አይነት ነገር ላይ ነው ኢንቨስት የማድረግ ፍላጎቱ እንጂ የስራ እድል ከመፍጠር አንጻር ምናምን ገንዘቡን አሳድጎ ሌላ ነገር መፍጠር እሱ ኢሹ ሲሆን አናስተውልም እና አብዛኛው በቃ ያገኘውን ገንዘብ እንዴት አድርጌ ኮንሱም ላድርገው የሚለው ነገር ላይ ሰልፊሽነት ራሱ ለመጥቀም ካልሆነ በስተቀር ሌሎችን የመጥቀም ቴንደንሲ የሌላቸው። ግን ሎንግ ራን እኮ ይሄ ሰውዬ ራሱን የሚጠቅም ነበር በዛኛው መንገድ ቢሄድ ኖሮ። አሁን በቃ ዛሬ ላይ ይሄኛውን እንትን
ለራሴ የሚያስፈልገኝ ምን አለ ቤት አለ ምናምን ይሄ ቤቱ ራሱ አንዳንዴ እንዳልከው ማይጠቀምበት ዝም ብሎ ተገዝቶ ቢቀመጥ ይሻላል በሚል የሚቀመጥ እንጂ ከዛ ነገር አንጻርም አይውልም ቢውልበት አንድ ነገር ሆኖ ሳለና እንደዛ አይነት ችግሮችንም አስተውላል። ከአንዳንድ ባለሀብቶች ቅድም እንዳልኩ ድህነትን የመበቀል በጣም ሌግዣሪ ፕሮዳክትን የመያዝ መኪና በጣም ቅንጡ ቪላዎችን የመንዳት አንዳንዴ ይጠፋብኛልን ብለው የማሰብ ነገሮች አሉ። ቅድም እንዳልከው ግን ለምሳሌ ሰስተኔብል ኢንካም ጀነሬት የሚያደርግ አንተን እኔን ጓደኞቻችን ወጣቶችን ደግሞ ሊያሳትፍ የሚችል ኢንቨስትመንት ኤንቫይሮንመንቶችን ክሬት ብናደርግ ለምሳሌ ኃይሌን ማንሳት እንችላለን። ያለውን የኢንቨስትመንት አቲቲዩድ ማየት እንችላለን። እነዚህ ነገሮች ቢያደርግ ወጣቶች እፎይታ የሚያገኙበት ሁኔታ ይፈጠር ነበር። ግን ኢንቨስትመንቶች አንድም የባለሀብቶች የእውቀት ማነስ ሊሆን ይችላል፣ ወይ ደግሞ የተለያየ አመለካከት ችግር ሊሆን ይችላል። ሁለትም ደግሞ የመንግስት አስገዳጅ ሁኔታዎች እዛው ወደ ፖለቲካው እንዲገባ ስለፈለኩኝ ነው። የመንግስት አስገዳጅ የፖሊሲዎች እንዲሁም የአስገዳጅ እንኳ ባይሆኑ በፍሪ ማርኬት ኢኮኖሚክ ሲስተም ወይ ደግሞ ሊበራል በምትለው ኢኮኖሚክ ሲስተም ማስገደድ ስለማትችል የኢንሰንቲቮችን ያለማብዛት ችግሮችን እና በዛ ሰፖርት ያለማድረግ ችግሮች ይታያሉ። እንደ ወደ መንግስት አሁን ወጣቶች ያሉባቸውን ችግሮች እያወራ ስለሆነ የወጣቶች ችግር የመነጨው አንድም ከባለ ሀብቶቻችን የገንዘብ አያያዝ እና የገንዘብ ፍሰት እና ገንዘቡ ሂዶ ኮንሳምፕሽን ላይ መዋል ነው አንደኛ ብለናል። ሁለተኛ መንግስትስ እየሰጠው ያለው ለወጣቶች የስራ ዕድል ፈጠራ የሚወሩ ወሬዎችን ግን እየሰጠው ያለው ትኩረትና የአንኢምፕሎይመንት ወይ ደግሞ ስራ ማጣት ከዛ ጋር ደግሞ የተለያዩ ግጭቶችን አያይዘን የወጣቶች ስራ ማጣትና የግጭትን ግንኙነት ብናይ እንዲሁም ኢሊጋል ማይግሬሽን ብናይ እና የወጣቶች እየከፈሉትን ያለው መስዋዕትነት በዛው ብንዳስስ። እሺ ያው ቅድም በዛ አይነት ሁኔታ ውስጥ በዛ አይነት ኢኮኖሚ ውስጥ ፐርሰናል ወጣቱ እንደዛ አይነት ችግር ኖሮባቸውም ግን ደግሞ ምን አይነት አስቻይ ሁኔታዎች አሉ ከፖለቲካው አንጻር ብለን በምንመለከትበት ሰዓት አንደኛ ነገር ወጣቱ ልስራ ብሎ እንዲነሳሳ የሚያደርግ መዋቅራዊ ነገር የለም። ያው በሀገራችን በመጀመሪያ ጊዜ ስራና ክህሎት ተብሎ በሚኒስቴር ደረጃ አለ። ዋናውም ስራ የሰው ክህሎት እንዲኖረው ማግኘት፣ ያው ቴክኒክና ሙያዎች እዛ ውስጥ ነው፣ በእነሱ ተጠሪነታቸው በስራና ክህሎት ውስጥ ነው። ለዛ ማብቃት እና ደግሞ የበቃውንም ሰው ደግሞ ወደ ኢኮኖሚው ማሰራጨት ነው ዋነኛው። ግን ይሄ የሆነ ያለበት ሁኔታም ደግሞ አይስተዋልም። እሱም ችግር አለ እና ወጣቱ ደግሞ ቢዝነስ ልስራ የሆነ ቦታ ተንቀሳቅሼ ልስራ ቢል እንደፈለገ የሚያንቀሳቅስ ደግሞ ኢኮኖሚ የለም። ፕላስ ደግሞ ፖለቲካዊ ሁኔታም አይፈጥርም። ከጸጥታ ችግር ጋር ተያይዞ ምናምን ተያይዞ ይሄን የሚያደርግበት ለወጣቱ መንገድ የለም። ይልቁኑ እንደው ወደዛው ጦርነቱ ወጣት ይፈልጋል። ወጣት ነው እዛ ውስጥ ማገዶ የሚሆነው እና ለዛ ግብአት እየሆነ ያለ ይመስለኛል። ልክ ተመርቆ እንደወጣ ቅድም እንዳልነው ስራ ማጣት ውስጥ ምናምን ውስጥ ሲያጋጥም ኦኬ ምን አለ ጥሩ እድል ብሎ ሲያይ ወታደር መሆን ሊሆን ይችላል ጥሩ እድሉ እና ወታደር ደግሞ በአማጽያንም በኩል ሊሆን ይችላል፣ በመንግስትም በኩል ሊሆን ይችላል እና ቢያንስ ጠመንጃ ስትይዝ አትራብም በሚል ኢንቴንሽን ሳይፈልገው አላማ ኖሮት ምናምን ላይሆን ይችላል። በቃ የሰርቫይቫል ኢሹ ሲኖርበት በቃ ሰርቫይቭ ለማድረግ የተገኘው እድል ውስጥ ይገባል ማለት ነው። እንደዚህ አይነት ሁኔታዎች ናቸው ወጣቱን በጣም ቅድም እንዳለው የራሱ ችግሮች አሉበት። ፕላስ ደግሞ እንደፈለገ ተንቀሳቅሶ መስራት አይችልም። ለስራም ቢልም የሚያስችል ኢኮኖሚያዊ ሁኔታ የለም። ፖለቲካውም ያን አይፈቅድለትም። እንደፈለገ መንቀሳቀስ አይፈልግም። ንግድ ፍቃድ አውጥቶ መነገድ እንኳን ቢፈልግ ያለው ቢሮክራሲ ችግር ነው እና በእንደዚህ አይነት ሁሉ ይሄ በብዙ ሰንሰለቶች እንደታሰረ ነው ማየው እና እንደዚህ አይነት ተግዳሮቶች አሉ። ያ ቅድም ላነሳ ነው እጅግ በጣም ብዙ የሆኑ የስርዓቶች እና ለዚህ ስርዓት የመንግስት ምላሽ ባለመስጠቱ ወይ ደግሞ ፖለቲካው ሪስፖንድ ባለማድረጉ ወጣቶች እየገቡ ያሉበትን ሁኔታዎችን ነው እያየን ያለ ነው። በተለይ የአርመድ ግሩፕ ውስጥ መሳተፍ እንግዲህ 20 እና 30 ዓመት ወይ ደግሞ 20 እና 10 ዓመት ውስጥ ትምህርት ተምሮ ስራ እቀጥላለሁ ብሎ የሚያስብ ሰውዬ በግል የኢኮኖሚ ባለሀብቶች ችግርም ይሁን መንግስትም በዛ በኩል ባለመቻቸለት ችግር ምክንያት ስራ የሚያጣ ከሆነ አማራጩ የሰርቫይቫል ኢሹ ይሆናል። የሰርቫይቫል ኢሹ ከሆነ ደግሞ እጅግ በጣም ይሄን የሚፈልጉ በሀገሪቷ ውስጥ የተደራጁ የአማጽያን ኃይሎች ሊሆኑ ይችላሉ። ምናልባት አማጽያን የሚለው ተርም ልክ አይደለም።
ግን የታጠቁ ኃይሎች ይኖራሉ። እነዚህ የታጠቁ ኃይሎች ደግሞ ራሱ መንግስትን ለመጣል የሚጠቀሙበት ስትራቴጂ ሆኖ አግኝተነዋል፣ ይታያል ብዙ ጊዜ ይመስለኛል እንደዛም። ምክንያቱም ይሄ የተማረ አካል ስራ መቀጠር የማይችል ከሆነ ይሄን የታጠቀውን አካል የሚመራው ሰው ይሄው ያስተማረ መንግስት ሪስፖንድ እያደረገ አይደለም፣ መንግስትህ ስራ አይፈጥርልም፣ ስለዚህ መንግስትህ ትክክለኛ የሆነ ስራን እየሰራ ስላይደለ እኔ ጋር ና እናንጣረው ወደሚል አላስፈላጊ ግጭትና ወጣቱ እጅግ በጣም በብዙ ህይወቱን የሚገብርበት ሁኔታዎች ያለበትን ሁኔታ እናያለን። የጸጥታ ሁኔታውን ማየት እንችላለን። ከዚህ በፊት ለምሳሌ ወጣቶች ተንቀሳቅሰው ወደ ሌላ ቦታ መስራት ይችሉ ነበር። አሁን ግን እሱ አስቻይ ሁኔታዎች ስለሌሉ፣ እንዲሁም ቅድም የቢሮክራሲ ሁኔታ እናያለን። ኢቨን ይህን ሁሉ ስትራግል እንኳ አልፈው ስራ ቢፈጥሩ ወይ ደግሞ ስራ ቢሰሩ ያለው የታክስ ስርዓት ራሱ ወጣቶችን ኢንሰንቲቫይዝ የሚያደርግ አይደለም ብዬ አምናለሁ። በጣም ብዙዎቹ ወጣት ልክ ወዲያውኑ ስራ እንደጀመሩ ትንሽ ኢንካም ጀነሬት ሲያደርጉ እጅግ በጣም ከፍተኛ የሆነ ታክስ ስለሚጣልባቸው እንደ ታክስ ኢንሰንቲቭም የወጣቶች ላይ ያለ አይመስለኝም። ምናልባት የምታውቀው ካለና ሀሳብ ካለ እዚህ ጋር ላይ ሀሳብ መስለኝ። አዎ እኮ አንድ ወጣቶች ወደ ስራ በሚገቡ ሰዓት አንደኛው የታክሱም ችግር ነው። ንግድ ፍቃድ ማውጣት ምናምን ብቻ በጣም ብዙ አይነት እንትኖች አሉ። መንግስት አሁን እንደዚህ አይነት ነገሮችን ለመፍታት ለምሳሌ ቅድም እንዳነሳ ነው የባለሀብቱ ይሄን ስራ በሚሰራበት ሰዓት እሱንም ቅድም እንዳልከው በፖሊሲ በህግ መደገፍ መቻል አለበት እና ብዙ በቀጠርከው ቁጥር ብዙ ወጣት ባደረግክ ቁጥር የሆነ አይነት ኢንሴንቲቭ ልታገኝ ዘንድ ይገባሃል። አሁን ድሮ የነበረው ለምሳሌ ኢንዱስትሪ ፓርኮች ነበሩ እና ወደ ኢንዱስትሪ ፓርኮች በሚገቡ ሰዓት ለሚመጡ ኢንቨስተሮች ያው መንግስት የተለያዩ ኢንሴንቲቮችን ይሰጣቸው ነበረ። ግን አንድ ብቻ ይሄ ነው ርካሽ የሰው ኃይል አለ በሚል እዛ ጋር የተፈጠሩ አንዳንድ ችግሮች እንደተጠበቁ ሆነው ማለት ነው። ያው ከሚሰሩት ስራና የሚያገኙት ገቢ ካለመመጣጠር ጋር ተያይዞ እንደዚህ አይነት ችግሮች እንደነበሩ አስባለሁ። ግን ማሱን ስራ ውስጥ የሚያስገባ ጉዳይ ማሱን ስራ ውስጥ ደግሞ ሲያስገባ እሱም ደግሞ መጠቀም መቻል አለበት። ፕሮፊት ሜክ ማድረግ ነው የሱ ታርጌቱ እና ያንም የሚያደርግበትን ሁኔታ ማመቻቸት። አንዳንድ ደግሞ አዳጊ ቢዝነሶች ያው ታክስ አንድ አመት ከፍሎ ከሚከስም አንድ ድርጅት የሆነ ያክል ጊዜ ፎይታ ሰጥተኸው ራሱ ሰስቴን ካረገ በኋላ ወደ ታክስ ስርዓቱ የሚገባበት አይነት መንገድ ቢኖር ሞር እያደገ ይመጣል። ግን በተለይ እንደኛ ሀገርም ባሉ ወይ ደግሞ እያደጉ ያሉ ሀገራትም የመንግስት ሪስፖንስ እዚህ ጋር ብዙ ጊዜ የምንሰማው አቅም የለኝም የሚል ሪስፖንሶችን እናያለን። የመንግስት አቅም መኖር አለመኖርን በተመለከተስ ምን አይነት አቅም አለው ብለህ ታስባለህ? ወይ ደግሞ መንግስት እንዴት ሶልቭ ማድረግ ይችላል ብለህ ታስባለህ? አቅም የለኝም የሚለውን እንዴት ታየዋለህ? መንግስታዊ አቅም በራሱ መንግስት የመሆን አቅም ራሱ ከፍተኛ ነው። ሁሉን የምንፈልገውንና የምናሻውን ሁሉ የማድረግ አቅም አለው ማለት ሳይሆን ግን መንግስታዊ መዋቅሩ በራሱ አቅምን ይሰጠዋል። ያው ሪሶርቾች እዚህም እዛም ይኖራሉ። ይሄን አቀናጅቶ የመምራት ጉዳይ ነው እና የምናያቸው ለምሳሌ ከቅርብ ጊዜ ወዲህ ከተሞቻችን ላይ ያሉ ነገሮች አሉ እና ከተማ ለማልማት ገንዘብ ያገኘ መንግስት ነው ወይ ገንዘብ ያለው ነው። ስለዚህ ያን ያክል አቴንሽን ለወጣቱ ቢያገኝ በደንብ ልክ ከተሞቻችን ጠዋትም ማታም እንደበሩት ወጣቶቻችንም ሊበሩ ይችላሉ በደንብ። ይህን ግን የፖለቲካል ኮሚትመንት በደንብ ያስፈልጋል ይሄ እንዲሆን። ስለዚህ ከተማ እንደበራችው የወጣቱም የነገ ህይወት የነገ ተስፋው መብራት የሚያስችል አይነት አቅም ይኖራል። ግን ምናስበውን ሁሌ ቅድም እንዳልኩ ወጣቱ ነገ ላይ ተነስቶ ሀብታም መሆንን እያሰበ ድንገት ተነስቶ ሀብታም ማድረግ የሚያስችል ሊሆን ይችላል። ግን የሆነ አይነት ፕሮሰስ ውስጥ የሚከት መንግስታዊ አቅም የኮሪደር ልማቱን አቅም ማየት እንችላለን። ኮሪደር ልማቱ ከተሞቻችን ለዛውም በጣም ባጠረ ጊዜ እንደቀየረ ሁሉ በጣም ሂውጅ ኢንቨስትመንት አምጥቶ ብዙዎች ከተሞች እንዳቀፈ ሁሉ ወጣቶቻችንን ቢያቅፍና እንደዚህ ለምሳሌ ከዚህ በፊት እንደነበሩ የኢንዱስትሪያል ፓርክ ዲቨሎፕመንት ግንባታዎች እንዲሁ በጣም ማስ የሆነ የኢምፕሎይመንት ክሬሽን ስራዎች ካልተሰራ ልክ ከተሞቹ እንዳበቡት ሁሉ ቅድም አንተ እንዳልከው ወጣቶቹን በዛው ልክ ደግሞ ስራ የሚያገኙበት ፈጣሪዎች የሚሆኑበት ኢንካም ጀነሬት የሚያደርጉበት ፕላትፎርም ክሬት ካልተደረገ ይሄ የተማረ ነገር ግን ስራ ያላገኘ ወጣት የሚሄድበትን መንገድ ማየት እንችላለን። ከፍተኛ ወንጀሎች ሊፈጸሙ ይችላሉ ብቻ ሳይሆን እየተፈጸሙ ነው ያሉት። ስለዚህ መንግስት በዚህ ልክ በጣም ኮሚትድ መሆን ያስፈልጋል። እንደው ምናልባት ከዚህ ጋር ተያይዞ ጊዜያችንን ትንሽ አጠር ስላለ ከዚህ ጋር ተያይዞ የወጣቶች በማህበራዊ ሚዲያ ላይ ያላቸውን ኢንጌጅመንት እና ማህበራዊ ሚዲያ ለወጣቶች የሰጠውን ሪስፖንስ ወጣቶች
እንዴት ታየዋለህ? የኮንተንት ክሬሽን በተመለከተ የኦዲየንሱ ኢንጌጅመንትን በተመለከተስ እንዴት ታየዋለህ? ወጣቶች ሶሻል ሚዲያ ላይ በምን መንገድ ማድረግ አለባቸው ብለህ ታስባለህ? በተወሰነ መንገድ የስራ አጡን ቁጥር ቀንሶታል ብዬ አስባለሁ። የተወሰኑ የተሳካላቸው የምናውቃቸው ግን በጣም ጥቂት ሰዎች ባይዞ ሶሻል ሚዲያ ላይ ያለ ሰው ሁሉ ገንዘብ ሜክ የሚያደርግ አይደለም። ገንዘብ ሜክ የሚያደርገው በጣም ጥቂት ሊሆኑ ይችላሉ። ግን ሰምሃው የተወሰነ መንገድ በተወሰነ ሁኔታ ስራ አጡን በዛው መንገድ አስታግሷል ብዬ አስባለሁ። በተቃራኒው ደግሞ ብዙ ስራ አጥ የሚደበቅበት ቦታም ሆኗል። በምን አይነት መደበቅ ስለ ሶሻል ሚዲያውን በቀኑን ሙሉ ኮንሱም እያደረገ የአንዳንዳችን የስክሪን ታይማችንን ቼክ ብናደርገው ምን ያክል ሰዓቱን ነው ሶሻል ሚዲያ ላይ ወይም ደግሞ ስልኮቻችን ላይ የምናሳልፈው ብለን ብናስብ በጣም ሰፊውን ጊዜ እየወሰደብን ያለው ይሄ ሶሻል ሚዲያ ነው እና ሶሻል ሚዲያ ለተዝናኖት በደንብ ያስፈልጋል። ሰው ከስራም አርፎ የሆነ አይነት ለተዝናኖት መጠቀም መቻል አለበት። ግን ሶሻል ሚዲያው ለተዝናኖት ብቻ የምንጠቀምበት ግን አይደለም። ብዙ ስኪሎችን የምንማርበት ብዙ ነገሮችን መፍጠር የምንችልበት ሜዳ ሆኖ ሳለ ግን አንደኛው በቃ ለኢንተርቴንመንት ፐርፐዝ ብቻ የምንጠቀምበት እየሆነ ያለ ይመስለኛል። እና ግን ሶሻል ሚዲያ ኢንተርቴንመንት ብቻ አይደለም። ገንዘብ ሜክ ማድረጊያም ሊሆን ይችላል፣ መማሪያም ሊሆን ይችላል። እንደ አሁን ሄደ ዩኒቨርሲቲ ገብተህ መማር ላይ ይጠበቅብህ ይችላል። የተወሰኑ ስኪሎችን ለማግኘት ሁሉም ስኪሎች እዚሁ ስልክ ላይ ማግኘት የምችልበት አይነት ሁኔታ አለና በዛ አንጻር መጠቀም እያለብን ታይታዎችን የሆነ አይነት ነገሮችን ለማሳየት የምንጠቀምበት ሆኗል ብዬ በእንደዚህ አይነት መንገድ አየዋለሁ። የማህበራዊ ሚዲያ ታይታና የወጣቶች ያመጣባቸውን ኢምፓክቶችን የተወሰነ ማየት እንችላለን። ለምሳሌ ወጣቶች ማህበራዊ ሚዲያ ላይ የሚያዩትን ላይፍ ስታይል ራሳቸው መኖር አለብን በሚል እጅግ በጣም ራሳቸው ዲፕሬሽን ውስጥ እየከተቱ ያሉበት ሁኔታ አለ። እንዴት ታየዋለህ ይሄንን? ከዛ ደግሞ ወጣቶች የወጣት ኦዲየንሶች ወጣቶች የሚፈጥሩትን የኮንተንት በምን አይነት መንገድ ኢንከሬጅ ማድረግ አለባቸው፣ ምንስ መደረግ አለበት የሚለውን እስኪ የተወሰነ እናንሳና ሀሳባችንን እንጠቀልል እንችላለን። እሺ፣ ያው ሶሻል ሚዲያ ላይ የሚታዩ ነገሮች የሚደረጉ ነገሮች ሁሉ እውነት አለመሆናቸውን ማሰብ መቻል ያስፈልጋል። እና እንትን ሆነች እንትን ሄደች ወደዚህ ሆነች አብዛኛው ሴቶች ላይ ያደላል ብዬ አስባለሁ። ግን ወንዶች ጋር በደንብ አለ ይሄ ጉዳይ እና በቃ ሶሻል ሚዲያ ላይ የሚያዩትን ህይወት ለመኖር መፈለግ እዛ ላይ የተመረጠ ነገር ነው የሚሰጠን። ሰው የፈለገውን ነገር ነው እንጂ እውነታውን ሁሉ አይደለም የፈለገውን ነገር። በተለይ እዚህ ጋር ላይ በጣም ማስ ስለፈለኩኝ ነው። ሶሻል ሚዲያ ላይ የምንፖስታቸው ፎቶዎችን ራሱ ብናይ ቪዲዮዎችን መርጠን ኤዲት አድርገን እንጂ የምር ሪል ላይፋችንን አይደለም ከተወሰኑት ውጭ እና አይ ቲንክ የወጣቱም እዛ ላይ የሚያየውን ኮንተንት እዛ ላይ የሚያየውን ላይፍ ስታይል እውነታ ላይሆን ይችላል። አንዳንዶቹ ስፖንሰር የተደረጉ ሁሉ ናቸው። ለማንሳት እንደሞከርኩት ለምሳሌ ኮላብ አድርገው ከድርጅቶች ጋር የሚሰሩ ቲክቶከሮች አሉ። የእነሱን ላይፍ መሞከር የምታስብ ከሆነ ዲፕሬሽን ውስጥ ነው የምትገባው። ሰው አላስፈላጊ ዲፕሬሽን ውስጥ መግባትና የሶሻል ሚዲያ ላይፍን ከራስ ጋር ማወዳደር ራሴ በዛ ውስጥ እንዳልፍበት መፈለጉ ጥሩ ነው። ግን ደግሞ በቃ ይሄንን ነገር ካልኖርኩ ልክ አይደለሁም ብሎ ማሰቡ በራሱ የሚፈጥረው የህይወት ጫና እና እጅግ ከፍተኛ የሆነ ዲፕሬሽን እንዳለ እንደው ማሳሰብ ስለፈለኩ በጣም ብሱ አለ። ሲቀጥልም ደግሞ ሁለተኛው ያነሳህልኝ ጥያቄ ሶሻል ሚዲያ ላይ የሚመጡ ሰዎች የሚያደርጉትን ኮንቴንት በምን ያክል ነገር ነው እንዴት ነው ኢንትራክት የምናደርገው የሚለው ላይ በጣም ለወጣቱ የሚጠቅሙ ሀሳቦች ሲነሱ ለወጣቱ የሚያስፈልጉ ነገሮች ሲነገሩ ለማየት ብዙም ትዕግስቱም ፍላጎቱም የለንም። በቃ ተዝናኖት ስድቡ ላይ ቧልቱ ላይ የሚያደርጉ ሰዎች በጣም ብዙ ይታይላቸዋል ምናምን ይላል። እርስ በርስ መደጋገፉ ያስፈልጋል እና ለወጣት የሚጠቅም ሀሳብ ይዞ የመጣ ማንኛውም ሰው ይሁን ማድመጥ ያስፈልጋል፣ ማጋራት ያስፈልጋል፣ ማድረግ ያለብንም ማድረግ ያስፈልጋል። ግን ሰው ሁሉ በዚህ ሰዓት ምንድነው መሳደብ የሆነ ቀልድ ነገር የሆነ ነገር ብቻ ሲሆን በደንብ እሱን እንቀባበለዋለን። ነገር ግን ለእኛ ህይወት የሚጠቅም ወሳኝ የሆነ ጉዳይ ሲነሳ ግን ባላየን እናልፈዋለን። ይሄም ችግር ይመስለኛል። ከዚህ ጋር ተያይዞ እንደውም አንድ ሰሞኑን አንድ ያየኋት እህታችንን አይቻለሁ። ወጣት ከዚህ በፊት ሶሻል ሚዲያ ላይ የምትሰራው ኮንተንት ጥሩ ኮንተንት ሆኖ ነገር ግን ሰፖርት ባለማግኘቷ ምክንያት ተስፋ ቆርጣ ወደማይሆን ኮንተንቶች ገብታ አሁን በሁለት በሶስት ቀን ውስጥ አይፎን 17 እንደገዛችና ይሄው እንደገዛች ብሎን ያሳየችበት ሁኔታ አለ። ምን ማለት ነው? ኦዲየንሱ ቢያዝድ ነው ወይ ደግሞ የሚታየውን ነገር የትኛው ለወጣቱ ይጠቅማል የሚለውን ቼክ እያደረገ አይደለም። ወጣቶች በሚተጉበት ጊዜ ሰፖርት እያደረገ አይደለም ማለት ነው። ስለዚህ ወጣቱ ማለት የሚገርም አንድ ወጣት ትክክለኛ ኮንተንት ይዞ መጥቶ ሳይታይለት ቀርቶ የሆነ በጣም ችግር ውስጥ ቢገባ ሰፖርት ለማድረግ ግን ይሄ ኦዲየንስ በራሱ
10 ብር አዋጡ የ100 ብር ቻሌንጅ ሲባል ሰፖርት ያደርጋል እና መጀመሪያ ከመግባቱ በፊት የምናስቀርበት መንገድ የለም ወይ የሚለውን ማሰብ ያስፈልጋል። በእርግጥ ወጣቶችም የሶሻል ሚዲያ ላይ የሚገባ አብዛኛው ሰው ደክሞት ለመዝናናት ስለሚገባ ሪላክስ እያደረጉ ቁም ነገር ማስተላለፍ የሚችሉበትን ሀሳብ ማሰብ አለባቸው ብዬ አስባለሁ። ቴዲ እንግዳችን ስለሆነ ካመሰግናለሁ። ዛሬ ልንጨርስ እንችላለን።